ለማስቀናት የሞከራችሁ ነው ወይስ ነገር ይኸውልህ ጨርሰህ ነው የራሱ ላይፍ እንዲኖር ይኸውልህ ያ ነገር እንደዛ እየተፈጠረ የነበረው እኔ እና እሱ መካከል ሆነ ያላለቀ ፕሮሰስ ስለነበረ ነው። አሁን ያ ፕሮሰስ እንደዚህ አልቆ ነገር ተቋጭቷል። ገባ? ስለዚህ እኔ ምንም የምሰራው ድራማ ምናምን አያስፈልገኝም። እኔ እዚህ አሁን ሪያሊቲ ላይፍ ነው እየኖርኩ ያለሁት። አቦሻዬ እኔ አሁን እናንተን መጠየቅ የምፈልገው ነገር ስንት ከፍሏችሁ ነው? ድራማ አይደለም ማለት እኔ ልስጣችሁና ያንን ብር ማለት ነው። ተው በቃ እንደዚህ አልገባኝም። እሱ እኮ ነው እኔ እኮ ግራ እያጋባኝ ያለው አቦሻ ቆይ ስማኝማ፣ አንተ ስለምንድን ነው የምታወራው? ማለት ስለምን መከፈል አይደለም። ከእሷ ጋር ምን ነገር አታወራ። በቃ ተዋት። የፈለገችውን ነገር መሆን ትችላለች። ትሁን በቃ ችግር የለውም። የፈለገችውን ነገር ትሁን አቡሽ። እኔ ግን በቃ እዚህ ቤት አይምጣብኝ ያልኩት እሱን ነው። በቃ ከገባው ኖቤል እረፍ። እያስጠመኛ በቃ ከኔ ጋር ነው አይመጣው። ከኔ ጋር እስከመጣ ድረስ ከኔ ጋር እስከመጣ ድረስ ማለት ነው እንዳንቀው አብርሃም ከኔ ጋር ድረስ አሁን ከዚህ በኋላ የሩታ ቤት መውጣት ከቻለ እሺ፣ ተረጋጋ። አንተ አፉን እንደ ለምን እሱ አያወራም? ቆይ ወንድ ከሆነ ለምን አያወራም? ዲሲፕሊን እንዲሆነ ሰው ነው። እንዳንተ ተራ ወሬ ነገር አይመችም። ተረጋጋ ማለት እጅ ምናምን መጠቀም አይጠበቅብን። ይሄ የሆነ ጠንካራ ያለ ንግግር የሚጠራው ቆይ አይደለም። እኔ ግራ የገባኝ ማለት ነው አንተ ካውማንዴ አረ የሚልጅን እንዳታነሳ አንተ ወይ ንቀት ነው ማለት ነው። መነጽር እንኳን አውልቆ እንዳያወራንም እንዴ? አንተ ምን አይነት ነገር ነው የምታወራው? ተረጋጋ እንጂ ነው ወይንስ ያለ መነጽር አይታየም? አይ ያለ መነጽር አይታየም ነው። መነጽር ነው የነካው። ከዚህ በኋላ ማለት ነው መነጽር ስላወለክ ምናምን እንደዚህ ምናምን ስላልክ የሆነ ፍርሃት የሚሰማኝ እንዳይመስልህ። ስማ ይኸውልህ ለዚህ ቤት የመጣሁት ለሩታ ልጅ ስል አንድ ገብቶሃል። አንተ የከለከልከውን አባትነት የአባትነትን ፍቅር ላስተምሮ ነው የመጣሁት። ምን ታውቃለህ አንተ ስለአባት? አንተ በመሀል የምታውቀው ነገር አለ እንዴ? ገብቶሃል? ምን አውቆ ነው ይሄ? ማንም ወጠት ይዘህብን መጣ። የኔ ልጅ አንተ ልታሳድግ አንተ እሷ ነች ሁሉ ነገር እያመጣችብኝ ያለችው አይደለ? ስለዚህ በሚገባቸው ቋንቋ ነግረሽ ከዚህ ቤት አስወጪ። እየሰማሽ ነዋ። ከዚህ በኋላ ሩታ ከአንቺ ጋር ነው። እስካሁን ታግሼሻለሁ። የልጄ እናት ነሽ። አብረን ጥሩም መጥፎም አብረን አሳልፈናል ብዬ በጣም ታግሼ ዝም ብዬሻለሁ። ስለዚህ ወይ አስወጪው ለምንድን ነገር አድርጊ። በሚገባቸው ቋንቋ ወሬያቸው የስማሽ ነዋ። ቆይ ተረጋጋ። መጀመሪያ አንተ በዚህ እንትን ማለት አይጠበቅብን ማናደድ አይጠበቅብን። ሪላክስ አድርግ መጀመሪያ እሺ። በጣም እየተበሳጨህ ነው። አንደኛ እሱን፣ ሁለት ስለኔ መበሳጨት አይደለም አሁን እያወራሁኝ ያለሁት። ተረጋጋ። ቆይ ተረጋግቼ ነው እያወራሁ ያለሁት። ይህን የመሰለ ሰው ስላገኘች ተናደር። ይህን የመሰለ ምርጥ ሰው ስላገኘች ተናደር። ልሽ እንደው ሩታ አንቺ ውጡ ምናምን ማለት አይጠበቅብሽ። ኖቤል ወንድማችን ነዋ። ይቀመጥ፣ ችግር የለብኝም ከኖቤል ጋር። አንቺ ብቻ ዝም በይ። እኔ እነዚህን ልጆች አንዳልጥዬ ላስወጣቸው። ወዴት እንዴት? ወደማይመጡበት ቦታ ድጋሚ እንዳይመለሱ ነው የምፈልገው። ሰማኛ ኖቤል? ይኸውልህ ይህ ሁላ የአንተ ጥፋት ነው። ማንን እሱ ደግሞ ማነው ልብ ያኔ አንተ በደንብ ነው የሚችልበት ተግባር ነው ማረጋገጥ ያለብኝ። ምን ሆነ ነው? ተረጋጋ ና እስኪ አንተ እናንተ የማይሆን ነገር አንተ ሌላ ነገር አሁን ይህንንም እንዳሰብረው መፍታታችሁ ነው። ምንድነው እንደዚህ ማይለጋል ሆነ? በቃ አንድ ነገር ስልክ እኔ እንዳይሰበር የሱ ስለመሰለኝ ነው ሰነቁት ማለት ነው። ከኔ ጋርና ከሩታ ጋር ንጸባችሁ እሱ ማለት አቡሽ ግን ይህን የመሰለ ሰው ስላበጣም ከዚህ እስካሁን በጣም ታቅሽ ነገር አልቻለሁ። ለአንቺ ባለ ሪስፔክት ምክንያት ነበር እነዚህን ልጆች ማለት ነው የሚመለካቸው ማለት አቡሽ አልገባኝም። ህይወት ውስጥ አንቺና ኖቤል ናቸው። አሁን ግን እሱ ነው ቤተሰብ እየመሰለኝ። አቡሻዬ ላስረዳህማ አንዴ ስማኝ። እኔ ህይወት ውስጥ በጣም ብዙ የማይሆኑ ሰዎች ገብተው ወጥተው ነበረ። ያኔ እነሱን ማስወገድ ምናምን ነበረብክ። አላደረግክም፣ አላስወገድክም እያልኩ አይደለም። አሁን ደግሞ እኔ ደስታ የሚሰጠኝ ነገር እያደረግኩኝ እስካለሁኝ ድረስ ልትጠፋኝ አይገባም። እስካሁን ባለው በጣም ሰላም ነኝ። እውነቱን ስነግርህ
አቡሽ አንድ ነገር ወንድሞች ከሳ ጋር ተጋብተሽ ነገም ደግሞ አቡሽ ቃላት አጠቃቀምን አስተካክል። ምንም ማስተካከል አትጨቃጨቀኝ አቡሽ። እኔ ይኸውልህ እየነገርኩህ ያሉት እኔ ነኝ ወንድም አይደለም። ይሄ ልጅ አይደለም ሲጀመር ማለት ነው። አሁን ልንገርህ፣ በደንብ ልንገርህ ስለሱ ደስታዬ ማለት ሩታን በብዙ ጊዜ በቪዲዮ እያየ ለምን ታቋርጠኛለህ? ስለሱ ልንገርህና ተወሰናለህ። ከዛ በኋላ አንተ ያለውን ነገር ከዛ ቀርቃሳ ያውቀው ማን እንደሆነ ትለያለህ። ደስታዬ ማለት ውጭ ሀገር የሚኖር አውሮፓ ሀገር የሚኖር ሰው ነው። ስራ አሁንም አታቋርጠኝ፣ አሁንም አታቋርጠኝ። ምንም አታቋርጠኛ በለኝ። የማይሆን ነገር እኮ ነው እያወራ ያለው። እኔና አንተ እስከዛሬ ድረስ ብዙ ነገር ያደረግነው ለሩታ ደስታ ብለን ነው። ስለዚህ